ማንም ሆነ ማን የዚችን ሀገር ጥቅም የማይወክል ነገር እያደረገ ከሆነ ከቦታው ተነስቶ ሌላ ሰው መቀመጥ አለበት። ከሀገር የሚበልጥ ሰው የለም። በማህበረሰብ እሴት ላይ ለሚጸዳዱ ሰዎች መዶሻ ነው። አንዳንዶቹ በዚህ መዶሻ እንደ ቢላ ተቀጥቅጠው ተስተካክለዋል። አንዳንዶቹ ደግሞ በሂስና በክስ መካከል ያለው ልዩነት ስላልገባቸው በመዶሻው ተቀጥቅጠው ቆስለዋል። ብቻ ምን አለፋችሁ የህግ ባለሙያ ነው። ኢትዮጵያን አሊያም ደግሞ ሀገሩን እንደ ጉድ ይወዳታል። ሲክባት ወደር የለውም። ዘመናዊነት በሱ እይታ እኛ ከምናየው ለየት ያለ ነው። ማንነት፣ ክብር፣ እሴት፣ ባህል፣ ኢትዮጵያዊነት፣ ጀግንነት የሚባሉት ነገር እሱ ላይ ያምራሉ። ዘመናዊነትን ሙሉ ለሙሉ ያስረሳሉ። ብቻ ምን አለፋችሁ ዛሬ ላይ ደግሞ ይህ አሁን የነገርኳችሁ ታዋቂው ጋዜጠኛው የህግ ባለሙያው የምንለው ሰመረ ባሪያው አቤቱታ ተነስቶበታል። በዚህም አቤቱታ የተነሳ ህዝቡ ወይንም ደግሞ አድናቂው